በግርምሽ አለመሞት ብዙዎቻችሁ በጣም ተደስታችኋል። ትናንት በሰራሁት ቪዲዮ ላይ ብዙ አሪፍ ኮሜንቶች ነበሩ ማለት ነው። ሁላችሁንም ስለምሰጡኝ ሀሳብ አስተያየት አመሰግናለሁ ማለት ነው። ዛሬም ደግሞ በድጋሚ መጥቻለሁ ማለት ነው። ግርምሽ ስላልሞተ በጣም ደስ ብሎናል። አይኑም ግን በፊት ላይ እንደሚያይ በጣም እጠራጠር ነበር ያለች አንዲት የሚያለች አዎ ትክክል ነው። ምክንያቱም እኔም በጣም ተጠራጠር የነበረው ነገር አይቻለሁኝ። በእርግጥ አሁን ላይ ግርምሽ እዛ ቦታ ላይ ወይንም እነ ሮማን ቤት የገባበት ምክንያት የራሱ የሆነ ምክንያት አለው። ምክንያቱም ሊያደርጉ ያሰቡትን ነገር ታውቃላችሁ፣ እኛም ግምታለን። ያን ነገር እንግዲህ ጽናትም ልክ የረሳች መስላ እሱም ደግሞ አይነ ስውር መስሎ ጥላታቸውን ለመበቀል ወይም ሮማንን ለመበቀል ነው ይሄን ነገር እያደረጉ ያሉት ብዬ አስባለሁ። ስለዚህ ግን ደግሞ አቶ ግርምሽ ሮማን ቤት ካለ በደንብ መጠንቀቅ አለበት። ሮማን ልታጠቃው ትችላለች። ምክንያቱም እንደ በረሮ እንደዚህ በፍሌክ ላጥፋችሁ እንደ እያለች ነበር፣ አስታውሱ ከሆነ ባለፈው ክፍል ላይ። ስለዚህ ጽናትንና ግርምሽን ለማጥፋት ምንም ቢሆን እሷ አተኛም፣ እንቅልፍ ተኝታ አታድርም ማለት ነው። ስለዚህ በደንብ መጠንቀቅ አለባቸው። ትክክል ናችሁ። ግርምሽዬ ስላልሞተን በጣም ደስ ብሎኛል። አይኑም እንዲህ ስለሚያይ ደስ ብሎኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ውድ ቤተሰቦቼ እና ሀባይቦቼን ዛሬም እንግዲህ ተመልሼ መጥቻለሁ በአዲስ ቪዲዮ ማለት ነው። ሀባይቦቼ ሁልጊዜም ያው አንዳንድ ጊዜ አዳዲስ ነገሮችን ይዤላችሁ እመጣለሁ። እንግዲህ ዛሬም ያው ቤት ውስጥ እቃ ምናምን እያስተካከልኩ ነበረ። በሱ ላይ ትንሽ እየቀረጽኩላችሁ ማለት ነው። አዲስ ቪዲዮ ለማድረግ ፈልጌ ማለት ነው። እና ወደ ቸሱን እያያችሁ እንግዲህ ወደ ገደለው ስገባ እንግዲህ ሀባይቦቼ ትናንትናም ደግሞ በለቀኩት ቪዲዮ ላይ በጣም ደስ የሚል ኮሜንት አይቻለሁ። ሁላችሁም ሀሳባችሁ አሪፍ ነበር፣ በጣም ነበር ደስ ያላችሁ። ምክንያቱም ግርምሽ ምንም ነገር ስላልሆነ በጣም ነው ደስ ያለን ሁላችንንም። ግርምሽ ቢሞት እውነት እኔ አላየውም ብያችሁ ነበር ድራማውን። ለምን እኔ ድራማውን በተስፋ እያየው ያለሁት መጨረሻው ያምራል ብዬ ነው። በተለይ ግርምሽም ጽናትም የአባቷን የእናቷን ንብረት አስመልሳ በቀሏን ተበቅላት። በቀል መበቀል ማለት በነገራችን ላይ የገደል መግደል ሳይሆን ወይንም አይንን ያጠፋ አይንን ማጥፋት ሳይሆን ቀስ አድርጋችሁ ዘመድ መስላችሁ ከጎናቸው ሁናችሁ የእናንተን የሆነውን የወሰዱባችሁን ነገር እነሱን ሳትጎዱ ራሳችሁንም ሳትጎዱ ቀስ አድርጋችሁ የላባችሁን ድካማችሁን ከነዛ ሰዎች መንጠቅ ነው ብልጠት ማለት ወይንም ደግሞ በቀል ማለት ያ ነው። እና ስለዚህ ግርምሽም አይነ ስውር መስሎ እዛ ቤት እንግዲህ አሁንም ደግሞ ልክ ጽናት በጩቤ ወግተው ለያሱ ጽናት እርጉዝ ነኝ ብላ ስላለችው እንግዲህ ሚስቴ እርጉዝ ስለሆነች ወደ እስር ቤት ገብታ እንትን ማለት የለባትም። ስለዚህ ለጽናት ስንል በጭራሽ ግርማ ሌላ ቦታ መሆን የለበትም። ፖሊሶች ካገኙት እሷ እንደዚህ እንዳደረገችው ሊናገር ስለሚችል ጽናት አደጋ ላይ ናት ብሎ ለሮማን ነግሯታል። ሮማንም ጽናትም ምንም ነገር በቃ ደንግጠው ምን ሊሰራ ነው ግርምሽ እዚህ የመጣው እያሉ ጥያቄ እየጠየቁ ነበረ። ጽናት የምትመልስ የምትጠይቀውንም ሮማን የምትጠይቀውንም ጥያቄ እያሱ መልሶላቸዋል። ጽናት አደጋ ላይ ስለሆነች ጽናት እንደወጋቸውም ደግሞ ወይንም ደግሞ መልእክት ስለተላለፈ ፖሊሶች እየፈለጓት ስለሆነ እሷንም ደግሞ ጽናት አደጋ ላይ ስለሆነች ለእሷ ስንል እሷን ለመጠበቅ ስንል ግርምሽ እዚህ መሆን አለበት ብሏታል። ሮማንም እንዴት ይህን ነገር ያደርጋል? እንዴት እኔን ደፍሮኝ እንደዚህ እኔን ሳያማከረኝ በቤቴ እንደዚህ ያደርጋል ብላ በጣም ያዙ ልቀቁኝ እያለች ነው ሮማን ማለት ነው። ግን እያሱ ያደረገው አላወቀም እንጂ ጠላቱን ነበር ቤት ውስጥ አምጥቶ ያስገባው። ጽናትን ብትሆን ደግሞ ቀስ ብላ አባቷ ድርጅት ውስጥ ገብታለች። ቀስ በቀስ ደግሞ እነሱን እናትና ልጅን እያሱንም ሆነ ሮማንን ቀስ በቀስ ከዛ ነው የሚያወጧቸው። ምክንያቱም ፋይሎች፣ ወረቀቶች ከዛ እያወጣች ለግርምሽ እየሰጠችው ነበረ። ያም ማለት እንግዲህ አስቡ፣ ቀስ በቀስ ድርጅቱ ወደ ታች ነው የሚሄደው ማለት ነው። እና ውዶቼ ግርምሽ ቢሞት ኑሮ አላየውም ነበር ብያችኋለሁ። ለምን ምንም ነገር ቢሆን ተስፋ ሳልቆርጥ ይሄን ድራማ እያየሁት ያለሁት እኔ ጽናትም ግርምሽም መጨረሻቸው አሪፍ ይሆናል ብዬ በተስፋ ነው እያየሁት ያለሁት ማለት ነው። በመሀል ግን ደግሞ በጣም እየተጎዳ ያለው ይሄ ልጅ ነው ማለት ነው። ለምን በተለይ ግርምሽንም በጣም ነው የሚታዘዘው። ይሄ ማለት የሮማን ሹፌር ነው ማለት ነው። እና ስለዚህ ሮብዬ ግርምሽም በጩቤ ተወግቶ የነበረ ጊዜ እሱ ነው ወደ ሐኪም ቤት ወስዶት እንትን ያለው እና ሮቤል የገዛ ጓደኛው እያሱ ነው እንግዲህ እንደምታውቁት ሰው ገለሃል ብሎ ምናምን ሌላ ጣጣ ውስጥ ያስጋሱ ስር በእጁ ስር ሊያደርገው ስለፈለገ እንጂ የእውነት ልጁ ሞቱ አይደለም ማለት ነው። ይሄ ነገር ሁሉ የሚያደርገው እሱ ከዚህ ሰፈር ሮቤል ከዚህ ሰፈር እንዲጠፋ ጽናትን እንዳይመክራት ከጽናት ጎን እንዳይቆም ስለፈለገ ነው ማለት ነው። ለጽናትም ሆነ ለግርምሽ ሮቤል በጣም መልካም፣ ለግርማ መልካም ልጅ ነው፣ ለጽናትም መልካም ወንድም ነው ሮቢ ማለት ነው። በጣም ከምላችሁ በላይና ሮቤልን ከጽናትና ከግርማ ለማለያየት ሮቤልን ወንጀል ሰርተሃል፣ ያላደርገውን አድርገሃል፣ ያላጠፋውን አጥፍተሃል እያለ እንዲጸጸት እያደረገው ነው ማለት ነው። ይሄ ማለት ከሰፈር እንዲጠፋና በቃ ሙሉ ለሙሉ ለቆ እንዲሄድ ስለፈለገ ነው ማለት ነው ከነሱ ጋር
ግርምሽ በእርግጥ አይኑ ማየት እንደሚችል ካወቅኩኝ በኋላ ቢያንስ ተስፋ ኖሮኛል። ምክንያቱም ምንም ነገር ቢሆን የከፋ ነገር እንደማያደርጉበት ያውቃል። የከፋ ነገር ካደረጉበት ግን ደግሞ ራሱን ለመከላከል ሲል ከመማታትና ከመከላከል ወደ ኋላ አይልም ማለት ነው። እና ይህንም ነገር ደግሞ እርግጠኛ ነኝ ጽናት ናት ትንሽ ሆዱን እንደ መውጋት ነገር አድርጋ ተነጋግረው እዛ ቤት እንዲገባ ያደረገችው ማለት ነው። እሱ እዛ ቤት ገባ ማለት ጽናትና ግርምሽ በቅርብ ርቀት ስለሚገናኙ የሆነ ነገር ሊያደርጉ ይችላሉ። ግን ቢሆንም መጠንቀቅ አለባቸው። ምክንያቱም ሮማን ራሷን ስለማታምን ግርምሽና ጽናት አንድ ቦታ ሆኖ በሚያወሩ ሰዓት ልትከታተላቸው ወይንም የሆነ ድብቅ ካሜራ ልታስቀምጥ። ምክንያቱም የእውነት ግርምሽ ያያል ወይንስ አያይም፣ ጽናት የእውነት ረስታለች አረሳችም የሚለውን ነገር እንቅልፍ ስለነሳት አሁንም ቢሆን ግርምሽ እዛ ቤት ካለ ጽናትና ግርምሽ ተገናኝተው ያወራሉ ወይ፣ አላማቸው ምንድነው፣ እቅዳቸው ምንድነው የሚለው ነገር ማወቅ ስለምትፈልግ ልትከታተላቸው ትችላለች። በጭራሽ ግርምሽና ጽናት እዛ ቤት ውስጥ ሆነው ስለ አላማቸው ስለ እቅዳቸው ማውራት የለባቸውም። ምክንያቱም እያሱ ራሱ ከናቱ የባሰ ሰይጣን ነው። ሰይጣን የሚቀናበት ማለት ነው። የሰዎችን ነፍስ ምንም ሳይራራ የሚገድል የሚያጠፋ በጣም ጨካኝ ሰው ነው። በፊት ግን እንደዚህ አልነበረውም አሉ። በጣም ሮቢ ሲያወራ ሰምታችሁ ከሆነ ባለፈው ክፍል እያሱ በጣም መልካም ልጅ ነው። መሬትን ሲረገጥ መሬት እንኳን ራሱ ይከፋታል ብሎ የሚጨነቅ አይነት ልጅ ነው። በጣም ሩህሩህ ልጅ ነው። ግን አባቱ ከሞተበት በኋላ በገንዘብ ችግር አባቱን ስላጣ ሳይታከም አባቱን ስለሞተበት ገንዘብ ለማግኘት ሲል አሁን ላይ የሰው ልጅ ህይወት ያጠፋል። ምክንያቱም በፊት አባቱ ታሞ በነበረ ሰዓት ላይ ገንዘብ እርዱኝ፣ አባቴን አሳክሙልኝ ብሎ እያለ ማንም ሰው ስላልረዳው አሁን ላይ እያሱ ሰዎችን በቀላ ነው የያዘው። በቃ የአደምን ልጅ ለማጥፋት ነው እየሞከረ ያለውና ስለዚህ ደግሞ ለሮማን አይደለም ለጽናትና ለግርምሽ ለእናቱ ለሮማን እንኳን የሚመለስ ልጅ አይደለም ማለት ነው። እናቱን እንዴት እንደሚያረጋት አይታችኋል። አንዳንድ ጊዜ የሆነ መጥፎ ነገር በህይወታችን ሲያልፍ በጣም ጨካኝ ሰው መጥፎ ሰው አድርጎን ያልፋል ማለት ነው። እያሱም ልክ እንደዛ ነው የሆነው። ጽናትም ደግሞ በአባቷ ስለመጡባት በራሷ በህይወቷ ስለመጡባት ነው አሁን ላይ ሌላ ሰው ሆና ሌላ ታሪክ ተፈጥሮ ሌላ ጽናት ሆና የመጣችው ማለት ነው። ይህም ነገር ደግሞ እሷ ቃል ኪዳን የምትባለው የእያሱ ፍቅረኛ እንደነበረች ሁሉን ነገር አጣርተው እሷ ጋር እንደምትመሳሰል አውቀው አስተካክላ ሁሉን ነገር አድርጋ ነው እንግዲህ አቅዳበት የገባቸው። ይሳካላቸዋልም ብዬ አስባለሁ። ድል ለጽናትና ለግርማ።